ሰላም እንዴት ናችሁ? ዌልካም ቱ ዮኒ ስናይፕ ፉል ኤስኤምሲ ስትራቴጂ ኮርስ። በዛሬ ቪዲዮችን ላይ የምናየው ስለ ኢንዱስመንት ነው። ኢንዱስመንት አንድን ትሬድ ለመግባት በጣም ኪ ነገር ነው። ምክንያቱም ያለ ኢንዱስመንት ማርኬት ላይ ጆይን ማድረግ አትችሉም ወይም ደግሞ የለባችሁ። ምክንያቱም ኢንዱስመንት ማለት ኢንስቲቱሽናሎች፣ ትላልቅ ባንክ ባየሮች እንዲሁም ደግሞ ሄጅ ፈንዶች ከመንቀሳቀሳቸው ወይም ደግሞ ኢንትሪ ከመግባታቸው በፊት የሪቴል ትሬደር ሊኩዲቲ የሚያስወጡበት ቴክኒክ ነው። እነዚህ ትላልቅ ባንኮች፣ ኢንስቲቱሽናሎች እና ሄጅ ፈንዶች የእነዚህ ሪቴል ትሬደርስ ሊኩዲቲ ካልወጣ ማርኬቱ ላይ መግባት አይችሉም። በዚህ አጋጣሚ ስሩአውት ዘ ኮርስ እኔ ሪቴል ትሬደርስ እላቸዋለሁ፣ ነገር ግን እኛ ኤስኤምሲ ትሬደሮች እላቸዋለሁ። እኛ ኤስኤምሲ ትሬደሮች ሆነን አይደለም፣ ስማርት መኒ ትሬደሮችንም ሜቢ ልንሆን እንችላለን ወደፊት፣ ነገር ግን አሁን ብዙዎቻችን አይደለንም። ምክንያቱም ስማርት መኒ ትሬደርስ ማለት በጣም ሂውጅ ፈንድ ገብቶ ትሬድ የሚያደርጉ በጣም ሂውጅ አማውንት ኦፍ መኒ ያላቸው በጣም ትልቅ የሆነ ኢንስቲቱሽን ያላቸው ትላልቅ ትሬደሮች ናቸው እና እንደነሱ ራሳችንን እንድናስብ ስለምፈልግ ነው ስማርት መኒ እኛ ስማርት መኒ ትሬደሮች ብዬ ኮንሲደር የማረጋችሁ። ነገር ግን ኦቨርኦል ስንመጣ አንድ ኢንዱስመንት ማለት ምንድነው? ኢንስቲቱሽናሎች ወር ደግሞ ባንክ ባየሮች፣ ሄጅ ፈንዶች የእኛን የሪቴል ትሬደርስ ሊኩዲቲ በማስወጣት ባይ ሞዴል ወይም ደግሞ ሴያቸውን ባያቸው አፕ ትሬንድ ከሆነ ባዩን የሚያስቀጥሉበት፣ ዳውን ትሬንድ ከሆነ ደግሞ ሴሉን የሚያስቀጥሉበት ቴክኒክ ነው። እኛ ከዚህ ኢንዱስመንት እንዴት ነው ራሳችንን ማትረፍ የምንችለው? ኢንዱስመንትስ የቱ ጋ ነው የሚፈጠረው? ቫሊድ ኢንዱስመንት ምንድነው? አንድ ኢንዱስመንት ቫሊድ የሚሆነው ምን ሲሆን የሚለውን ነገር አሳያቸዋለሁ። በጣም ቀላል ኮንሴፕት ነው፣ ነገር ግን በጣም ኢምፖርታንት ኮንሴፕት ነው። ይህንን ኮንሴፕት ሚስ ማድረግ የለባችሁ። አንድ ቡሊሽ የሆነ ወይም ደግሞ አፕ ትሬንድ የሆነ ማርኬት ላይ ማርኬቱ ሃየር ሎ አለው፣ ሃየር ሃይ እየሰራ የሚመጣው ከዚኛው ሃየር ሎ እስከዚኛው ሃየር ሃይ ምንድነው? ይሄኛው ሜን ስትራክቸራችን ነው አይደለ? እሱ ስር ያሉ ግን ቫሊድ የሆኑ ፑልባኮች ወይም ደግሞ ማርኬቱ ኮሬክት ያደረገበት ሌቭል አለ። ችኛዋ ቫሊድ ፑልባክ ነች። እዚህ ጋር ምንድነው የሚላችሁ ኖቱ ላስት ቫሊድ ፑልባክ አፕ ትሬንድም ሆነ ዳውን ትሬንድ ሙቭመንት ላይ ላስት ቫሊድ ፑልባኳ ነው የምንወስድ። ትክክለኛው ስማርት መኒ ትሬደር ላስት ኢንዱስመንቱን የሚጠብቅ ነው። ላስት ኢንዱስመንት ከተወሰደ በኋላ ነው ይሄንን ትሬንድ ይቀጥላል ብዬ ኤክስፔክት ላደረገ የምችለው። ስለዚህ ኢንዱስመንት ሳይወሰድ ኢንትሪ ልገባ አልችልም። ኢንዱስመንት ማለት ላስት ቫሊድ ፑልባክ። እዚህ ጋር እንደምትመለከቱት ማርኬቱ ይሄኛው ሃየር ሎዋችን ነው፣ ሃየር ሃያችን ደግሞ ይሄኛው አይደለ? ብሬክ ኦፍ ስትራክቸር ከመፍጠሩ በፊት ምንድን ያደረገው መጥቶ ቫሊድ የሆነውን ፑልባኩን ወይም ደግሞ ላስት ቫሊድ ፑልባኳን የመጀመሪያ ነች በዚህኛው ትሬንድ ላይ፣ ቀጣዩ ደግሞ ችኛዋ ነች አይደለ? ማርኬቱ ምንድን ያደረገው ላስት የሆነውን ቫሊድ ፑልባክ ችኛዋን ስዊፕ አረገልን ሄደ። እቺ ኢንዱስመንት ለምንድን ነው ቫሊድ የሆነችው? ላስት ፑልባክ ስለሆነች። ነገር ግን እቺ ኢንዱስመንት እንደዚህ ብትሆን የሚለውን ነገር ደግሞ ኮንሲደር አድርጉ። እዩት፣ እንደዚህ ብትሆንስ እቺ ኢንዱስመንት ኦር ደግሞ እዛው እንዳለ እቺኛውን ጎትቼ ላሳያችሁ። እንደዚህ ብትሆንስ እቺ ኢንዱስመንት እንደዚህ አድርገን ኢንዱስመንት ልንል እንችላለን? አንችልም። ለምን? እቺ ኢንዱስመንት ሊኩዲቲ አላስወጣችልንም። ከሷ በላይ ሊኩዲቲ አለ። ስለዚህ ይሄ ምንድነው? ቫሊድ የሆነ ፑልባክ አይደለም። አንድ ፑልባክም ደግሞ ቫሊድ የሚሆነው መች ነው? ይሄኛውን ይሄ ፑልባክ ነው ለማለት ከፈለኩኝ ሄዶ እዚህ ጋር ያለውን ሃይ ብሬክ ሲያደርግልኝ ነው አይደለ? ይሄኛውን ወስዶ ሊኩዲቲ ሲወስድልኝ ነው አይደለ? ቫሊድ የሆነ ኢንዱስመንት ተፈጠረልኝ የሚችለው የሆነ ሊኩዲቲ ሳይወስድ አይችልም። እዚህ ጋር ኢንዲስ ኮንሴፕት ይሄኛው ከሆነ ጌሙ ይሄኛው ከሆነ እንደዚህ ከሆነ ማርኬቱ ብሬክ ኦፍ ስትራክቸር እዚህ ጋር ተፈጥሯል ለማለት የትኛው ነው እንደ ቫሊድ ኢንዱስመንት የሚወስደው? ይሄኛውን ነው ማለት ነው። ማርኬቱ ምን ማድረግ አለበት? መጥቶ ይሄኛውን ሎ መውሰድ አለበት። ችኛዋን ሎ ወስዶ ኢንዱስመንት ፈጥሮ ነው መሄድ ያለበት። ይሄኛው ምንድነው? ጀስት ኢንተርናል የተፈጠረ ሊኩዲቲ ነው እንጂ ቫሊድ የሆነ ፑልባክ አይደለም ማለት ነው። ኢንዱስመንት ኮንሴፕቱን እንደዚህ እንድትረዱልኝ እፈልጋለሁ። በጣም ቀላል ኮንሴፕት ነው። ከዛ በኋላ ብሬክ ኦፍ ስትራክቸር ከፈጠረ በኋላ ማርኬቱ ምን አደረገ? አንድ ጊዜ ቻት እንደምትመለከቱት ቫሊድ የሆነች ፑልባክ ሰጠኝ። ይሄኛው ሜን ሃየር ሃያችን ነው፣ ሃየር ሎዋችን ይሄኛው ነው። እዛ መሀል ያለው ቫሊድ ፑልባካችን እችኛዋ ነች። ኢንዱስመንት ተፈጠረ። ከዛ ማርኬቱ ወደ ላይ ሄደ። አሁን ደግሞ ምን አደረገ? እዚህ ጋር ብሬክ ኦፍ ስትራክቸር ፈጠረ አይደለ? እሺ፣ ከዛ በኋላ እስከ ብሬክ ኦፍ ስትራክቸር በኋላ የተፈጠረው ቫሊድ ፑልባክ ይሄ ነው። ማርኬቱ አሁንም ሄደ፣ ኢንዱስመንታችንን ወሰደ። አሁን እንደምንጠብቀው ባይ ነው የምንጠብቀው። ባይ ስንጠብቅ ግን ማርኬቱ መጥቶ ከዚህ እስከዚህ ያው ሜን ሃያችን ነው አይደለ? ሎውን መጥቶ ወሰደ። እዚህ ጋር ምን ፈጠረ? ማርኬት ስትራክቸር ሺፍት ፈጠረ ማለት ነው። ኤምኤስኤስ ፈጠረልን። ማርኬቱ ምን አደረገ? ስትራክቸሩን ሺፍት አደረገ ማለት ነው። አፕ ትሬንድ የነበረው ማርኬት ስትራክቸሩን ሺፍት አድርጎ ቤሪሽ ሆነ። ከዚህ በኋላ ምንድነው ኤክስፔክት የምናደርገው እኛ? በስዕል መልኩ እዚህ ጋር ሳሳያችሁ የሆነች ቫሊድ የሆነች ነገር እንፈልጋለን። ዩሲ እንፈልጋለን። እንደዚህ እያደረገ ማርኬቱ እንዲሄድልን እንፈልጋለን ማለት ነው። ቻት ማርኬቱ እዚህ ጋር ለምሳሌ የሆነ ፖይንት ነበር እንበል።
እዚህ ጋር ለምሳሌ ማርኬቱ እንደዚህ መጥቶ ሜቢ እንበልና እዚች ጋር ወር ደግሞ ሰምቲንግ እዚህ ፖይንት ላይ የሆነ ሀይ ፈጥሮን የወረደው አይደል ይሄ ማርኬት እንደዛ ብለን ኮንሴፕት እናደርግችኛዋን ማርኬቱ ምን አደረገልን እዚህ ጋር መጣ ይሄኛውን ቼንጅ ኦፍ ካራክተር ሰጠን ይችኛዋን ኢንዱስመንት ሰጠን ደን ምን አደረገ ቤሪሽ ሆኖ ቀጠለ ማለት ነው ወርታች እንደዚህ ደግሞ ማርኬቱ ስትራክቸሩን ሲቀይር ደግሞ ኢንዱስመንት ጠብቀን አሁን ደግሞ ሴል ለማለት ደግሞ ሬዲ እንሆናለን ማለት ነው ኦቨርኦል ይሄንን ይመስላል ቀላል ኮንሴፕት ነው አሁን ቻርት ላይ ያለውን ነገር ደግሞ ገብተን እናያለን ሌትስ ጎ ኦኬ እሺ መጀመሪያ ላይ የምናገኘው ይሄኛውን ነው እዚህ ጋር የምትመለከቱት ጎልድ አፕ ትሬንድ ላይ ነው አፕ ትሬንድ ላይ እንዴት ነው ሃየር ታይም ፍሬም ላይ ነው ማሳያችሁ እንዴት ነው ተጠቅመን ኢንዱስመንትን ተጠቅመን ኢንትሪ ብቻ የምንገባው ብቻ ኢንዱስመንትን ብቻ ተጠቅመን ማለት ነው እዚህ የምትመለከቱት ብሬክ ኦፍ ስትራክቸር ማርኬቱ ፈጠርናል አይደል ከዛ ብሬክ ኦፍ ስትራክቸር በኋላ ያለን ሎ የትኛው ነው ይሄኛው ምንድናችን ነው ሃየር ሎአችን ነው ይሄ ደግሞ ሃየር ሃያችን ነው አይደል በዚህ መሃል ነው ኢንዱስመንትን የምንፈልገው በዚህኛው በኩል ባለው መሃል ማለት ነው እቺኛዋ ኢንዱስመንት ምንድነው ብያቸዋለሁ the last valid pullback ነው ብያቸዋለሁ ከዚህ ፊት በነበሩ ኮርሶች ላይ ደግሞ ፑልባክ ይፈጠራል ያልኳችሁ ምንድነው ከሱ ፊት የነበረውን ካንድል ሎው ሲወስድልን ቫሊድ የሆነ ፑልባክ ተፈጥሯል እንላለን አይደል ምን ሲሆን ቡሊሽ ማርኬት ላይ ሲሆን አሁን ለምሳሌ የዚህኛው ካንድል ሎው ምንድነው ፕሮቴክተር ነው አይደል ከሱ በፊት ያለው ካንድል ሃይ ወስዷል ሎው ግን በዚህኛው ካንድል ሃይ ተወስዷል አይደል በዚህኛው ነገር ላሳያችሁ ስለ ቫሊድ ፑልባክ አልደግምላችሁም ገብታችሁ ቪዲዮውን እዩት ካልተረዳችሁት ቺኛዋ ሎው ፕሮቴክተር ነች ከሷ ፊት የነበረችው ካንድል ቺኛዋ ደግሞ ሎዋ ፕሮቴክቲቭ አይደለም አይደል ቺኛዋ ቫሊድ ፑልባክ ነች አይደል ቫሊድ ፑልባክ ሷን ብለን መውሰድ እንችላለን ያቺን ቫሊድ ፑልባካችንን የመጀመሪያው ነው የምንወስደው ከዛ ፊት ግን ምን አለ ቺኛዋም ቫሊድ የሆነች ፑልባካችን ነች አይደል ቺኛዋም የኛ ቫሊድ ፑልባካችን ነች እሺ ከሷ ቀጥሎስ ቫሊድ ፑልባክ ተፈጥሯል አዎ የታለ ይሄው ይሄም የኛ ምንድነው ቫሊድ ፑልባካችን ነው ይሄው ከሱ በፊትም ምን አለ ቫሊድ ፑልባክ አለ እሺ ከሱ በፊትስ ምን አለ ቫሊድ ፑልባክ አለ ግን ይሄኛው ምንድነው የማርኬቱ ኤክስተርናል ሬንጅ ሊኩዊዲቲ ነው ወይም ደግሞ ሜን ሎ ነው ማለት ነው ይሄኛውን መጥቶ ከወሰደ ማርኬቱ ምን ቀየረ ማለት ነው ማርኬት ስትራክቸር shift ብለን ማርኬቱ ትሬንዱን ቀየረ ነው ምንለው እንጂ ኢንዱስመንት አንለውም እሺ እነዚህ ግን ከተወሰዱ ኢንዱስመንት ልንል እንችላለን ነገር ግን ኢንዱስመንት ምንድነው ብያቸዋለሁ የመጨረሻው ቫሊድ ፑልባካችን ነው ልብ በሉኝ ከነዚህ ስር የመጨረሻው ቫሊድ ፑልባክ የትኛው ነው ለዚህ አፕ ትሬንድ ሙቭ ቺኛዋ ነች አይደል የመጨረሻው የመጀመሪያው ይሄው ሁለተኛው ይሄው ሶስተኛው ይሄው የመጨረሻው ይሄው የመጨረሻውን ቫሊድ ፑልባክ ብለን የምንወስደው ስለዚህ እነዚህ ምንድናቸው ፌክ ኢንዱስመንቶች ናቸው ስለዚህ እነሱ እንደ ቫሊድ አንወስድም ማለት ነው ኦኬ ዋንስ ይሄኛው ማርኬት ኢንዱስመንት ከሰጠልን በኋላ ምንድነው የምንፈልገው ፖይንት ኦፍ ኢንትረስት ነው የምንፈልገው ትሬዱን ሊያስገባን የሚችል ፖይንት ኦፍ ኢንትረስት ነው የምንፈልገው ስለዚህ በይሳት ያገኘነው ፖይንት ኦፍ ኢንትረስት ምንድነው እቺኛው ፖይንት ኦፍ ኢንትረስት which is order block ነው ይሄ order block ለምንድነው ቫሊድ የሚሆነው በቀጣይ ቪዲዮ ሰራላችኋለሁ ቀጣይ ቪዲዮ እሱ ነው ኦኬ ማርኬቱ ዋንስ ይሄንን ኦርደር ብሎክ ወይም ደግሞ ፖይንት ኦፍ ኢንትረስታችንን ታፕ አረገ ምንድነው የምናደርገው ባይ ሴታፓችንን እዚህ ጋር እናደርጋለን ታርጌት የምናደርገው ምንድነው አሁን ያለንን ከረንት ሃይ ነው ታርጌት የምናደርገው ወይም ደግሞ ብሬክ ኦፍ ስትራክቸር ላይ ያለውን ሃይ እሱን ታርጌት ማድረግ ትችላላችሁ አለበለዚያ ደግሞ እናንተ የምትጠቀሙትን ፕሮፐር የሆነ ሪስክ ማኔጅመንት ሜትድ ትጠቀማላችሁ which is ምንድነው 1 2 3 ትሬድ የምታደርጉ ሰዎች ልትኖራላችሁ 1 2 3 ቻት በቀላል በሶስት ካንድል ብቻ ነው የምትወጡት 1 2 3 አችሁን ካልፈለጋችሁ ደግሞ 1 2 8 ወይም ደግሞ ሜንሊ ያለውን ሊኩዊዲቲ ታርጌት ማድረግ ትችላላችሁ ማለት ነው ስለ ቼንጅ ኦፍ ካራክተር ምናምን ከዚህ ፊት ባያናቸውን ቪዲዮዎች አይደንቲፋይ ለማድረግ ከፈለጋችሁ ለአወር ታይም ፍሬም ላይ ወርዳችሁ ቼንጅ ኦፍ ካራክተር ጠብቃችሁ ይሄኛውን ቼንጅ ኦፍ ካራክተር ሜትድ ባለፈው ያሳየኋችሁ ለምንድነው አንድ ኤስኤምሲ ትሬደር ነው የሚባለው ማርኬቱ እንደመጣ እዚህ ፖይንት ኦፍ ኢንትረስት ላይ ትሬዱን በመግባት ሳይሆን ምን በማድረግ ነው ለአወር ታይም ፍሬም ላይ እንደገና በመጠበቅ ነው ሞር ኮንፈርሜሽን ኢዝ ሞር ለእናንተ ጥሩ እየሆነ ይመጣላችኋል ማለት ነው ነገር ግን ኦቨርኦል ትሬድ ማድረግ የምትፈልጉ ከሆነ ቤዚካሊ እነዚህ ሩሎችን በጣም ከበቂ በላይ ናቸው ኢንዱስመንት ተቀብላችኋል ማርኬቱ ኢንዱስመንት ከሰጠላችሁ በኋላ ኦሬዲ ማርኬቱ አፕ ትሬንድ ከሆነ ሌላ የሚጠብቀው ነገር የለም ዋንስ እነዚህ ሄጅ ፈንዶችና ኢንስቲቱሽናሎች ሊኩዊዲቲ ከወጣላቸው ከማርኬቱ ምንም የሚጠብቁት ነገር የለም ጀስት ቀጥታ ወደ ትሬዱ ይገባሉ ማለት ነው ፖይንት ኦፍ ኢንትረስት በመጠቀም እኛ ደግሞ ከነሱ ጋር አንድ ላይ ማርኬቱን ፑሽ እናደርጋለን የመጀመሪያው ኤግዛምፕል ይሄንን ይመስላል ወደ ቀጣዩ ኤግዛምፕል እንምጣ ይሄ ጎልድ ቡሊሽ በነበረበት ሰሞን የተጠቀምኳቸው ትሬዶች ናቸው ሃየር ታይም ፍሬም ላይ ስዊንግ ማድረግባቸው ሜትዶች እነዚህ ናቸው ባጭሩ እዚህ ጋር የምትመለከቱት ደግሞ ምንድነው ይሄ ብሬክ ኦፍ ስትራክቸር ተሰጠ አይደለ እሺ ይሄ ብሬክ ኦፍ ስትራክቸር ከተሰጠ በኋላ ማርኬቱ ስኬት ነው የመጣው ከዚህኛው ሎ እስከዛኛው ላይ እስካለው ሃይ ድረስ መጥቷል አይደለ ኦኬ እሺ ያ ከሆነ አሁን ምንድነው የምንፈልገው ቫሊድ የሆነ ፑልባክ the last ቫሊድ ፑልባካችንን እንፈልጋለን አሁን ጌሙ የሚሆነው ያ ነው ማለት ነው አሁን ቫሊድ የሆነ ፑልባክ አንድ ላይ እንፈልግ ቻርቱን ሰፋ አድርጌላችሁና አንድ ላይ ቫሊድ የሆነውን ፑልባክ እንፈልግ የመጨረሻውን ማለት ነው እሺ እዚች ጋር ምናለች አንድ ላይ ካንድል አለች ሎዋ ፕሮቴክተር ነው
እዚህ ጋር እንደምትመለከቱት ሎው ፕሮቴክትድ ሎው ፕሮቴክትድ ሎው ፕሮቴክትድ ሎው ፕሮቴክትድ እዚህ ማርኬት ላይ ሎው ፕሮቴክትድ አሁንም አጌን ሎው ፕሮቴክትድ አሁንም ሎው ፕሮቴክትድ። ከሱ በፊት የነበረው ብላክ ካንድል ምንድን ነው ያደረገው? ሃይ ወስዷል። ነገር ግን ሎው ሃይ ወስዶ ያው ኦልሬዲ ካንድሉ እሱ ላይ ያለው ፓወሩ፣ ነገር ግን የሱ ሎው ተወስዶ እንደገና ሃይ ተወስዷል። ሶ ዋት ኢዝ ዲስ? ዲስ ኢዝ አወር ላስት ቫሊድ ፑል ባክ ማለት ነው። ስለዚህ ያ ምንድነው ምናችን ነው? ኢንዲስመንታችን ነው ማለት ነው። ሶ ምንድነው የምናደርገው? አስምረንበት ዲስ ኢዝ አወር ኢንዲስመንት ማለት ነው። ከዛ በኋላ ምንድነው የሚያስፈልገን? ይህንን ጌም ባይ ለመግባት ፖይንት ኦፍ ኢንትረስት ነው የሚያስፈልገን አይደለ? ሶ ማርኬቱ ምን አደረገ? ያንን ፖይንት ኦፍ ኢንትረስት መጥቶ ታፕ አደረገልን። ከዛ በኋላ ፖይንት ኦፍ ኢንትረስት ሆኖ ራሱ ዘጋ። ፖይንት ኦፍ ኢንትረስት ማለት እችኛዋ ምናችን ነች? ኢንስቲቱሽናል ፈንዲንግ ካንድላችን ነች። ማርኬቱ ምን አደረገ? እዛ ኤሪያ ላይ ወርታች ወርዶ የነበሩ ሊኩዊዲቲዎችን አጽድቶልን ቡሊሽ ሆኖ ነው እዚህ ጋር እንደምትመለከቱት ፖይንት ኦፍ ኢንትረስት ሆኖ ነው የዘጋው፣ ወይም ደግሞ ኢንስቲቱሽናል ፈንዲንግ ካንድል ሆኖ። ሶ ሎወር ታይም ፍሬም ላይ እዚህ ጋር የምትጠብቁትን ነገር ትጠብቃላችሁ። ኢንትሪ መግባት ነው። እዚህ ጋር እንደምትመለከቱት ብሬክ ኦፍ ስትራክቸር የነበረን ሜጀር ሃይ ታርጌት ማድረግ ነው ማለት ነው። ሶ በእነዚህ አይነት መልኩ ቀጣዩን ኤግዛምፕል ደግሞ እንደዚህ ትሬድ ማድረግ ትችላላችሁ ማለት ነው። ኦኬ ወደ ቀጣዩ ኤግዛምፕል እንለፍ። ሶ ቀጣዩ ኤግዛምፕል ላይ ደግሞ ስንመጣ ቀጣዩም ደግሞ እዚህ ጋር ያለው በጣም ቀላል ኮንሴፕት ነው። ኦኬ እዚህ ጋር እንደምትመለከቱት አንድ ምን አለችን ማለት ነው። እዚች ጋር ዩሲ ችኛዋ ኢንዲስመንት ሌቭል አለችን። ሶ ችኛዋን ኢንዲስመንት ልንል አንችልም። ልብ በሉኝ፣ ኢንዲስመንት አይደለችም ችኛዋ። ለምን? ሊኩዊዲቲ አላስወጣችልንም። ዩሲ እዚህ ጋር ምን ያደረገችልን? በዊክ ነው ችኛዋን ነገር እየወሰደችልን አይደለ? ሶ ያንን ኢንዲስመንት ልንል አንችልም ማለት ነው። ለምን? ይሄኛው ቦዲ ክሎዝ አድርጎ ቢሆን ኖሮ ከዚህኛው በላይ ኢንዲስመንት እንለዋለን ይሄኛውን ነገር ግን ይሄ ምንድን ያደረገው? ጀስት ሊኩዊዲቲ ስዊፕን ያደረገው። ስለዚህ ይሄኛው ኢንዲስመንት አይደለም ማለት ነው። ስለዚህ ዲስ ኢዝ ፌክ ኢንዲስመንት። ነገር ግን እዚህ ጋር ጀስት ስትሬት ትሬድ ገብተናል። ሴት አድርጌላችኋለሁ ፌክ እንደሆነ ለእናንተ ለማሳወቅ ነው። ሶ ይሄኛው ፌክ የሆነ ኢንዲስመንት ነው ማለት ነው። ይሄኛውን ኢንዲስመንት አንጠብቀውም። ይሄንን ትሬድ ደግሞ የምናደርገዋለን ጀስት አቮይድ እናደርገዋለን ማለት ነው። ከዛ በኋላ ቀጣዩን እንጠብቃለን። ብሬክ ኦፍ ስትራክቸር እዚህ ጋር ተፈጥሯል። ሰው ቀጣዩን ትሬድ ደግሞ እንጠብቅና ቀጣዩ ላይ ደግሞ ሪያክት ለማድረግ ሬዲ እንሆናለን ማለት ነው። ኦኬ እዚህ ጋር አንድ ብሬክ ኦፍ ስትራክቸር ተፈጥሯል። ኦኬ እሺ እንጠብቅ እስቲ ምን አይነት ሴታፕ ይሁን። ኦኬ አሁን እዚህ ትሬድ ላይ ምንድነው ማሳያችሁ እንዴት ነው ማርኬቱን ቡሊሽም ባይም ሴልም ሴታፕ ምንገባው፣ ግን ሪስክ በሆነ ወይ እንዴት ነው ከሪቴል ትሬደሮች ጋርም ከኢንስቲቱሽናሎች ጋርም የምንሄደው የሚለውን ነገር በዚህ ቪዲዮ አሳያችኋለሁ። ኦኬ እሺ እዚህ ማርኬት ላይ ምን አለ? ብሬክ ኦፍ ስትራክቸር ተፈጥሮልናል አይደል? ኦልሬዲ ብሬክ ኦፍ ስትራክቸራችንን ከተቀበልን በኋላ አይዴንቲፋይ ማድረግ ያለብን ነገር ምንድነው? ቫሊድ የሆነ ኢንዲስመንት ነው አይደል? ኦኬ አሁን ለምሳሌ እዚህ ጋር ብሬክ ኦፍ ስትራክቸር ከተሰጠ በኋላ ኢንዲስመንት እንፈልግ። ኢንዲስመንት ስንፈልግ እችኛዋ ካንድል ሎዋ ፕሮቴክተር ነው። ከሷ በፊት ያለው ካንድል ሎዋ ፕሮቴክተር ነው። ከሷ በፊት ያለው ግን ሎዋ ፕሮቴክትድ አይደለም። ነገር ግን ሃይዋ ኦልሶ ፕሮቴክትድ አይደለም። ዩሲ ማርኬቷ ምንድነው? ጀስት በዚህኛው ካንድል ሬንጅ ስር የተፈጠረች ነች አይደለ? ሶ ኢትስ ኖት ቫሊድ። እሺ ከሱ ቀጥሎ ይሄ ካንድል አለ። ከሱ ቀጥሎ እቺ ያለች። ከሱ ቀጥሎ ደግሞ ይሄ አለ። ሶ ኦልሶ ብቻ ቼክ አድርጉ እናንተ ገብታችሁ ቻርቱን። እስከዚህ ድረስ ቫሊድ የሆነ ፑልባክ አልተፈጠረም። እዚህ ጋር ነው ቫሊድ የሆነ ፑልባክ የተፈጠረው። ስለዚህ ይሄኛው የኛ አወር ላስት ኢንዲስመንት ነው። ፕላስ ደግሞ እዚህ ጋር ቦዲ ብሬክ ስላደረገልን ሊኩዊዲቲ በዛ ስላስወጣልን ኢንዲስመንት ብለን ኮንፊርም ማድረግ እንችላለን። ያን ኢንዲስመንት ተቀበልን። ከዛ በኋላ ምንድን ነው የሚያስፈልገን? ባይ ለመግባት ፖይንት ኦፍ ኢንትረስት ነው የሚያስፈልገን አይደለ? እዚህ ማርኬት ላይ ፖይንት ኦፍ ኢንትረስት ነበር። እዚህ ጋር ባይ ለመግባት አልነበረም፣ ግን ማርኬቱ ሄደ። ለምሳሌ እዚህ ጋር ፌር ቫልዩ ጋፕ ብትሉ ፌር ቫልዩ ጋፕ የለም። ጀስት ምንም የሆነ ማርኬት ነው። እዚህ ጋር ምንም ኢንትሪ የሚያስገቡን ነገሮች የሉም ማለት ነው። ምንድነው የምንጠብቀው? የሚያስገቡንን ነገር አሁንም ዲፕሊ እንጠብቃለን። ኦኬ ይሄ ማርኬት ምን አደረገ? ጀስት ምንም ስላላገኘ እዚህ ጋር እንደምትመለከቱት ፖይንት ኦፍ ኢንትረስት ስላላገኘ ጀስት ዘለው ሄደ። ደን እዚህ ጋር ምን አደረገ? ፌክ የሆነ ምን ሰጠን? ሊኩዊዲቲ ስዊፕ ነው የሰጠው። ይሄ ብሬክ ኦፍ ስትራክቸር አይደለም መቼስ ታውቃላችሁ እናንተ፣ ሊኩዊዲቲ ስዊፕ ነው። ያንን ሊኩዊዲቲ ስዊፕ ከሰጠን በኋላ ምን ሆኖ ነው የዘጋው? ፖይንት ኦፍ ኢንትረስት ሆኖ ነው የዘጋው። ኢንስቲቱሽናል ፈንዲንግ ካንድል ከዛ ፊት የነበረ ሊኩዊዲቲ አስወጥቶልን ከዛ በኋላ ምንድን ነው የሆነው? ፖይንት ኦፍ ኢንትረስት ሆኖ ነው የዘጋው ማለት ነው። እዚህ ካውንተር ትሬድ የሆነ መግባት እንችላለን ማለት ነው። እንዴት ነው የምንገባው? እሱን ማርኬቱ ምን አደረገልን? ሊኩዊዲቲ ከላይ ስዊፕ አደረገልን። የተወሰነ ቤሪሽ እንደሚሆን ኤክስፔክት እናደርጋለን ማለት ነው። ኦኬ እንደዚህ መጣ ማርኬቱ። እዚህ ጋር ኢምባላንስ አለን ፖይንት ኦፍ ኢንትረስት። በዛ ኢምባላንስ ተጠቅመን መጀመሪያ ነኩ አይደለ? ከዛ በኋላ ማርኬቱ ተመልሶ እኛው ምን አደረገልን? ብሬክ ኦፍ ስትራክቸር አይደለም ጀስት ሊኩዊዲቲ ብሉት፣ ቼንጅ ኦፍ ካራክተርም ልንለው አንችልም። ይሄን ነገር ጀስት ሊኩዊዲቲ ኢንተርናል ሊኩዊዲቲ ስዊፕ ነው። ይሄኛው ኢንተርናል ያለ ሊኩዊዲቲ ስዊፕ ነው። ቼንጅ ኦፍ ካራክተር ብዬ እናንተን ግራ አላጋባችሁም። ኢንተርናል ያለ ሊኩዊዲቲ ስዊፕ ነው። ከዛ ማርኬቱ እንደገና ተመልሶ ወደዛ ፖይንት ኦፍ ኢንትረስት ወይም ደግሞ ፖይንት ኦፍ ኢንትረስታችን ኢምባላንሳችን ላይ ሲመጣ
ቫሊድ የሆነ ላስት ቫሊድ ፑልባካችን የትኛዋ ነች? እችኛዋ ኢንዱስመንት ነች። እሷን ተጠቅመን እዛ ላይ ደግሞ ሲመጣ ኢንትሪ መግባት እንችላለን። የመጀመሪያው ላይ ለምንድን ነው ማንገባው? የመጀመሪያው ላይ ምን የለንም? ኢንዱስመንት የለንም ማለት ነው። ቀጣዩ ላይ ኢንዱስመንት ጠብቀን መግባት እንችላለን። ግን ካውንተር ትሬንድ ነው፣ በጣም አደገኛ ሪስክ ያለው ትሬድ ነው ማለት ነው። ይህንን አቮይድ ለማድረግ ሞክሩ። ይሄ ሞር ኤክስፒሪንስ ስታገኙ ማርኬት ላይ ስትቆዩ የምትገቧቸው ኢንትሪዎች ናቸው። ካውንተር ትሬንድ ማለት ትሬንዱ በቡሊሽ ሆኖ ወይም ደግሞ አፕ ትሬንድ ሆኖ እናንተ ደግሞ ሴል የምትገቡበት ትሬዶች ናቸው። እነሱን ከልምድ አንጻር ነው የምትገቡት እንጂ ዝም ብሎ መግባት አይቻልም። እንደዚያን ነገር ስላያችሁ ልምድ ያስፈልጋል። ማርኬቱ ላይ መቆየት አለባችሁ። ኦኬ እሺ። ከዛ በኋላ ምንድን ያለን እዚች ጋር እችኛዋ ኦርደር ብሎክ አለች አይደለ? ማርኬቱ ምን አደረገ? ኢንዱስመንት የቅድሙን ሰጥቶ ይሄን ሁሉ ጌም ተጫወተ መሀል ላይ አይደለ? ከዛ በኋላ ሪል ሙቭን የሚሰጠው መቼ ነው ብያችኋለሁ? ፖይንት ኦፍ ኢንተረስት ሲያገኝ ነው። ኢንዱስመንት ስላገኛችሁ ብቻ ባይ መግባትም አትችሉ። ፖይንት ኦፍ ኢንተረስት ያስፈልጋችኋል ባይ ለመግባት። ከአንድ ኦርደር ብሎክ ኢንስቲቱሽናሎች ኢንዱስመንት ከሰጠላችሁ በኋላ ቶሎ ወዲያው ማርኬቱን ቡሊሽ ያደረጉትም አይደለ? እነሱም ብዙ ኦርደር ፍሎ ያለበት ቦታ ላይ ነው ትሬዳቸውን ሴት ማድረግ የሚፈልጉት። ከዛ ኦርደር ብሎክ ወይም ደግሞ ፖይንት ኦፍ ኢንተረስት ማርኬቱ ምን እናደርጋለን? ይኸው ባይገባው እኔ የመጀመሪያው እዚህ ጋር መቶ ታፕ አረገ። ኢትስ ኦኬ የመጀመሪያው ላይ መግባት ትችላላችሁ። እዚህ ጋር ኤክስፓንድ አድርጋችሁ የመጀመሪያው ላይ መግባት ትችላላችሁ። ቀጣዩ ላይ ደግሞ ገባለሁ ካላችሁ ያንን ፖይንት ኦፍ ኢንተረስት ከነካላችሁ በኋላ ቼንጅ ኦፍ ካራክተር ጠብቃችሁ እንደገና ደግሞ ሌላ ላወር ታይም ፍሬም ፖይንት ኦፍ ኢንተረስት ጠብቃችሁ ባይ አድርጋችሁት ማርኬቱን ዩሲ ምን አይነት እንትን እንደምታገኙ 700 ፒፕስ ነው ማርኬቱ ላይ ከች ማድረግ የምትችሉት ማለት ነው። በዚህ አይነት መልኩ ካውንተር ትሬንድ መግባት ትችላላችሁ። ነገር ግን ሪስክ አለው። ከልምድ አንጻር ወደፊት ደግሞ እንዴት እንደዚህ አይነት ትሬዶች ላይ መድፈር እንደምትችሉ አንዳንድ ኮርሶችን ሰጣችኋለሁ። በዚህ አይነት መልኩ ኢንዱስመንትን እየተጠቀማችሁ ብቻ ባይ ሴታፕን መግባት ትችላላችሁ። ኢንዱስመንት ብቻ እያሳያችሁ አይደለም፣ ዲፕሊ እየገባው እንደሆነ አይ ነው። እሺ አሁን ወደ ቀጣዩ እንምጣ። እዚህ ጋር ብሬክ ኦፍ ስትራክቸር ተፈጠረልን። ቀጣይ ያለን ደግሞ ጌም ምንድን ነው? ከብሬክ ኦፍ ስትራክቸር በኋላ ማርኬቱ ውስጥ ከሚመለስ ጠብቀን ኢንዱስመንት ጠብቀን ትሬድ መግባት ነው አይደለ? ኦኬ እዚህ ጋር ምን እያደረገ ነው? ማርኬቱ ቡሊሽ ብሬክ ኦፍ ስትራክቸር ፈጥሯል። አሁን ምንድን ነው የምፈልገው? ላስት ቫሊድ ፑልባክ ነው የምፈልገው። እዚህ ትሬንድ ላይ ገብታችሁ ቼክ አድርጉ። ላስት ቫሊድ ፑልባክ ነች። ለምንድን ነች? ሎዋ ከእሷ ፊት የነበረችውን ካንድል ሎው ወስዳለች። ነች እቺ አይደለችም ጋይስ። ነች ብላችሁ ልትሳሳቱ ትችላላችሁ፣ ነገር ግን አይደለችም። ችኛዋ ቫሊድ ፑልባካችን አይደለችም። ቫሊድ ፑልባክ የምትሆነው መቼ ነው? እቺ ካንድል መታ ችኛዋን ሎ ብትወስድ ኖሮ ቫሊድ ትሆን ነበረ። ነገር ግን እዚጋ ከሷ ፊት የነበረውን ስለ ፑልባክ ገብታችሁ በደንብ ቪዲዮ እዩ። መጀመሪያ ፓርት ላይ ያለችን ቪዲዮዎች በደንብ እዩ። ይሄኛውን ልትሳሳቱ ትችላላችሁ። ነገር ግን የኛ ቫሊድ ኢንዱስመንታችን የተፈጠረው የቱ ጋ ነው? እዚህ ጋ ነው ማለት ነው። ቫሊድ ኢንዱስመንታችን የተፈጠረው እዚህ ጋ ነው። ላስት ቫሊድ ፑልባክ ብለን ኮንሲደር ማድረግ የምንችለው ይሄኛውን ነው ማለት ነው። ለምንድነው ይሄኛውን ቫሊድ ፑልባክ ያልነው? ማርኬቱ ምንድን ያደረገው? የዚህኛውን ሀይ ችኛዋ ካንድል ትታያቸዋለች አይደለ? እቺ ነጯ ካንድል የእሷ ካንድል ሎ በዚህኛዋ ካንድል ተወስዳለች። ስለዚህ የዚህኛዋ ካንድል ሎ ምንድነችም? ፕሮቴክትድ አይደለችም። ምንድነች? እቺ ቫሊድ ኢንዱስመንታችን ነች። እሺ ኢንዱስመንታችን እዚህ ጋር ከተቀበልን በኋላ ምንድነው ቀጥሎ ኤክስፔክት የምናደርገው? ፖይንት ኦፍ ኢንተረስት። ይሄኛው ፖይንት ኦፍ ኢንተረስታችን ነው። እንዴት ይሄ ፖይንት ኦፍ ኢንተረስት ሆነ የሚለውን በቀጣይ ቪዲዮ ሰራላችኋለሁ። ይሄ ፖይንት ኦፍ ኢንተረስት አይደለም ብትሉኝ ትችላላችሁ፣ ግን ፖይንት ኦፍ ኢንተረስት ነው። ከዛ ፖይንት ኦፍ ኢንተረስት ማርኬቱ ምን አደረገ? አግሬሲቭሊ መግባታችሁ እዚህ ጋር ለጭንቀት ይዳርጋችኋል። እኔ ብዙ ጊዜ ላወር ታይም ፍሬም ላይ ኮንፈርሜሽን ጠብቁ ምላችሁ ለዚህ ነው። አያችሁ ማርኬቱ ኦልሞስት ወደ እናንተ ኤስኤል መጥቷል። ስለዚህ አግሬሲቭሊ አትግቡ። ማርኬቱ ቼንጅ ኦፍ ካራክተር ፈጥሮላችሁ ድጋሚ እዚህ ጋር ሲመጣ ብትገቡት ራሱ ስቲል ትሬዱ ላይ ፕሮፊታብል ትሆናላችሁ ማለት ነው። ነገር ግን እኔ ኦቨሮል እዛ ፖይንት ኦፍ ኢንተረስት እንደመጣ ኢሚዲየትሊ ገብቼ ያሳያችሁ። ብትገቡም ደግሞ ምንም አትሆንም፣ ኤስኤላችሁን አልነካም። እንደምትመለከቱት ፉል ቴክ ፕሮፊት ያስወጣችኋል ማለት ነው። ይህንን ይመስላል። ወደ ቀጣዩ ኤግዛምፕል ስንመጣ እዚህ ጋር ብሬክ ኦፍ ስትራክቸር ኮንፊርም ማድረግን እሺ፣ ማርኬቱ ላይ የምንፈልገው ምንድን ነው? ቫሊድ ፑልባክ የስ እዚህ ጋር ምን አገኘን? ቫሊድ የሆነ ፑልባክ አገኘን። ማርኬቱ ምን አደረገ? ከዛ ከሱ በፊት የነበረውን ሎ መጥቶ ወሰደልን። ፕሮቴክትድ አይደለም ያለው እሱን ወሰደልን። ቫሊድ የሆነ ኢንዱስመንት ተፈጠረ። ከዛ በኋላ ምንድነው የሚያስፈልገን? ኦንሊ ቲንግ እኛ የምንፈልገው ምንድነው? ፖይንት ኦፍ ኢንተረስት። እዚህ ጋር ሎወር ታይም ፍሬም ላይ ሃየር ታይም ፍሬም ላይ የሆነ ፖይንት ኦፍ ኢንተረስት እናገኛለን። ከዛ በኋላ ባይ እንገባለን ማለት ነው። እዚህ ጋር ግን ፖይንት ኦፍ ኢንተረስት አሁን ያለውበት ታይም ፍሬም ላይ የለም። ነገር ግን ወርዳችሁ ሎወር ታይም ፍሬም ላይ ፖይንት ኦፍ ኢንተረስት ጠብቃችሁ ቼንጅ ኦፍ ካራክተር ጠብቃችሁ ትሬድ መግባት ትችላላችሁ። ኦቨርኦል ኢንዱስመንት ነው እያሳየኋችሁ ያለሁት ማለት ነው። ወደ ቀጣዩ ስንመጣ ደግሞ እዚህ ጋር የምንመለከተው ትሬድ ነው። ይሄኛውን ብሬክ ኦፍ ስትራክቸር ከሰጠን በኋላ ቫሊድ ፑልባካችን ይሄኛው ነው። ላስት ቫሊድ ፑልባካችን ይሄኛው ነው። ለምን? ችኛዋ ከሷ ፊት የነበረችው ሎ ወስዳልናለች። ችኛዋ ቫሊደኛ ኢንዱስመንት ነች። በዚህ አጋጣሚ አንድ ኢንዱስመንት ቫሊድ ለመሆን ቦዲ ክሎዝ አያስፈልገውም ኢንዱስመንት ሲወሰድ። ነገር ግን ኢንዱስመንት ለመፈጠር ቫሊድ የሆነ ቦዲ ክሎዝ ያስፈልጋል። ኦኬ ይሄ ማርኬት ምናደረገ? የኛው ኢንዱስመንት ከሰጠን በኋላ ጀስት እዚህ ጋር ካለ ፖይንት ኦፍ ኢንተረስት ማለት እንችላለን። እዚህ ጋር ካለ ፖይንት ኦፍ ኢንተረስት ማለት እንችላለን። ችኛዋ ፖይንት ኦፍ ኢንተረስታችን ነች። ችኛዋን ፖይንት ኦፍ ኢንተረስት ኢቭን አልነካልንም ማርኬቱ። ስለዚህ እኛ ይህንን ትሬድ አቮይድ እናደርጋለን። ምን አደረገ ይሄ ማርኬት? ከዛ በኋላ ሄዶ ይሄኛውን ሊኩዊዲቲ ስዊፕ ሰጠና ምን አደረገ? ተመልሶ መጣ ወደታች ማርኬቱ ይሲ
ተመልሶ እስከዚህ ሌቭል ድረስ ማርኬቱ መጣ። እዚህ ሌቭል ላይ ደግሞ ሎወር ታይም ፍሬም ኮንፈርሜሽን ጠብቀን ከዚህ ሌቭል ላይ ሴፍሊ ደግሞ ማርኬቱን ፍሎ አድርገን እንደምትመለከቱት እስከ ብሬክ ኦፍ ስትራክቸር ሆልድ ማድረግ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር ያለውን ኤክሰርሳይዝ ደግሞ ኦኬ እሺ፣ እዚህ ጋር ማርኬቱ ምን አደረገ? ቺኛን ኢንዱስመንት ሰጠን። እዚህ ጋር የምትመለከቱት ኢንዱስመንት ለምንድን ነው ቫሊድ የሆነችው? ቫሊድ ነች? ቺኛን ኢንዱስመንት ቫሊድ ነች? አይደለች። ለምን ነው ቫሊድ ያልሆነችው? እንደምትመለከቱት እዚህ ጋር ያለው ሊኩዲቲ ምን ሆኗል? በቦዲ አልተወሰደም። ስቲል ዩሲ በቦዲ አልተወሰደም ማለት ነው። ዲስ ኢዝ አወር ቫሊድ ስትራክቸር አይደለም ወይ ነው ቫሊድ ኢንዱስመንት አይደለም። ይሄን ትሬድ ምንድነው መሆን ያለበት? አቮይድ መሆን ያለበት ማለት ነው። ይሄ ቫሊድ ኢንዱስመንት አይደለም። ለምን? ሊኩዲቲ እዚህ ጋር አልወሰደልንም ማለት ነው። ቫሊድ የሚሆነው ኢንዱስመንታችን የትኛው ነው? ኦን ዲስ ስትራክቸር ወይም ደግሞ ኦን ዲስ ኮንቴክስት ቫሊድ የሆነው ኢንዱስመንታችን የትኛው ነው? ይሄኛው ነው ማለት ነው። ለምንድን ነው ቫሊድ የሆነው? ዩሲ እዚህ ጋር ምንድነው ያደረገልን? ዩሲ እዚህ ጋር ምን አድርጎልናል? ኢንተርናል ሊኩዲቲያችንን አስወጥቶልናል ማለት ነው። ዲስ ኢዝ ቫሊድ ስትራክቸር። ይሄኛው ለምንድን ነው ቫሊድ ያልሆነው? ምንም ሊኩዲቲ አላስወጣልንም ማለት ነው። ጋይስ በዚህ ኮንሴፕት ኢንዱስመንትን ትሬድ ማድረግ ትችላላችሁ ማለት ነው። የመጨረሻ አንድ ኤክሰርሳይዝ ደግሞ እኒና እንጨርሳለን። ይሄኛው ነው። እሺ እዚህ ጋር ብሬክ ኦፍ ስትራክቸር ሰጠን። ከዛ በኋላ ማርኬቱ እስከዚህ መጣ። እሺ እስከዚህ ከመጣ በኋላ ምንድነው አይዴንቲፋይ የምናደርገው? ማርኬቱ ወደ ታች መውረድ ሲጀምር ደላስት የሚኖረንን ቫሊድ የሆነ ፑልባክ ነው አይደል አይዴንቲፋይ ማድረግ ያለብን። እዚህ ጋር ቫሊድ የሆነች ፑልባክ አለች። ለምንድን ነው እቺ ፑልባክ ቫሊድ የሆነችው? እዚህ ጋር እንደምትመለከቱት ከሷ በፊት የነበረ ሊኩዲቲ ምን አድርጋልናለች? አስወጣልናለች፣ ወይም ደግሞ ከሷ በላይ ቡዲ ክሎዝ አድርጋልናለች ማለት ነው። እቺ ቫሊድ ኢንዱስመንታችን ነች። ከዛ በኋላ እዚህ ጋር እንደምትመለከቱት ምን ማድረግ እንችላለን? እዚህ ጋር ባለው ነገር ትሬድ መግባት እንችላለን። ኢምባላንስ ትሬድ የምታደርጉ ልጆች እዚህ ጋር ትሬድ መግባት ትችላላችሁ። እናንተም ደግሞ ማድረግ የምትችሉት የመጀመሪያው ይሄ ነው አይደለ? ታርጌት የምታደርጉት ደግሞ ብሬክ ኦፍ ስትራክቸራችሁን ነው። ያንን ብሬክ ኦፍ ስትራክቸር ታርጌት ካደረጋችሁ በኋላ ለውዝ እዚህ ጋር ታደርጋላችሁ። ማርኬት ግን ምን ያደርግባችኋል? መጥቶ እናንተን በምን ያስወጣችኋል? በኤስኤል ያስወጣችኋል ማለት ነው። እንደዚህ ሲሆን ማርኬት ስትራቴጂ አይሰራም ምናምን ልትዩ ትችላላችሁ። ነገር ግን ኢትስ ሀፕን ሰምታይምስ እነዚያን ነገሮች ሀፕን ያደርጋሉ። ማርኬቱ እንደገና ከሄደበት ደግሞ ተመልሶ እናንተን ትራፕ አርጓችሁ የመጀመሪያውን ፖይንት ኦፍ ኢንትረስት ሚስ ታደረጉትና ከዛ ወደ ኤክስትሪሙ ይሄዳል ማርኬት። ኤክስትሪም ፖይንት ኦፍ ኢንትረስት ወደምንለው ይሄዳል። ስለ ኤክስትሪም ፖይንት ኦፍ ኢንትረስት ቪዲዮ ሰራላችኋለሁ። የመጀመሪያው እናንተ የገባችሁት ከዚህኛው ከኤክስትሪሙ በላይ ያለ ፖይንት ኦፍ ኢንትረስት ነው። ከዛ በታች ደግሞ ምን አለ? ቫሊድ የሆነ ኤክስትሪም የሆነ ፖይንት ኦፍ ኢንትረስት አለ ማለት ነው። ብዙ ጊዜ የመጀመሪያው ምን ይሆናል? ትራፕ የመሆን ቻንሱ ሀይ ነው። አሁን ከዚህኛው ብሬክ ኦፍ ስትራክቸር ፖይንት ከሀይ እና ከለው ደግሞ ይሄኛው አይደለ? ስቲል እኛ ቻንስ አለን እዚህ ጋር ትሬድ ለመግባት። እዚህ ጋር ምን አለን? ፖይንት ኦፍ ኢንትረስት አለን። ይሄ ፖይንት ኦፍ ኢንትረስት ቫሊድ ነው። እዚህ ጋር የምትመለከቱት ኢምባላንስ ስላለው ማለት ነው። ከዛ ፖይንት ኦፍ ኢንትረስት ይኸው የመጀመሪያው ላይ አግሬሲቭሊ ትሬድ መግባት እንችላለን። አለበለዚያ ደግሞ ጠብቀን ማርኬቱ ወጥቶ መጥቶ ቼንጅ ኦፍ ካራክተር ምናምን ሎወር ታይም ፍሬም ላይ ሰጥቶ መጥቶ ደግሞ እኛን ሲያስገባን ገብተን ደግሞ እዚህ ጋር እንደምትመለከቱት ይህንን የሚያክል ትሬድ ኦልሞስት ወደ 1000 ፒፕስ ማርኬቱ ላይ ከች ማድረግ እንችላለን። ባጭሩ በእንደዚህ አይነት መሰረት ኢንዱስመንት መግባት ትችላላችሁ። ሌላም ኤግዛምፕል አለ። ብዙ ኤግዛምፕል ነው ያለው እዚህ ጋር ነው የምትመለከቱት። አሁን ላይ ኦልሞስት ከ10 በላይ ኤግዛምፕሎችን ያየ ነው ከእናንተ ጋር። ኦኬ እሺ፣ ሌላ ተጨማሪ ኤግዛምፕል ሰጣችሁ ደግሞ እዚህ ጋር ብሬክ ኦፍ ስትራክቸር ከፈጠረ በኋላ ማርኬቱ ከዚህ ሃይ ድረስ መጥቶ አይደል ፑሽ አድርጎ እሺ፣ ከዛ በኋላ ምንድነው የምንጠብቀው? ላስት ቫሊድ ፑልባክ እንጠብቃለን። እዚህ ጋር ሎው በጠቅላላ እዚህ ጋር ያለው ማርኬት ላይ ፕሮቴክትድ ነው። እኔ ያው አይዴንቲፋይ ስላደረኩኝ ማለት ነው። ቺኛዋ ነች ከዚህ ከሷ በፊት የነበረ ለው ብሬክ ያደረገችልን ሶስቷ ኢንዱስመንታችን ነች። ከሷ በታች ደግሞ ምን አለ? እዚህ ጋር እንደምትመለከቱት ኢምባላንስ አለ። እዛች ኢምባላንስ ላይ ትሬድ ሆልድ አድርገን እስከ ብሬክ ኦፍ ስትራክቸር ታርጌት አድርገን እዚህ ጋር እንደምትመለከቱት ወደ 800 ፒፕስ ስማሽ ማድረግ እንችላለን ማለት ነው። በዚህ አጋጣሚ ማርኬቱ እዚህ ጋር ሲመለስ ይታያችኋል አይደለ? ሎወር ታይም ፍሬም ላይ ፖይንት ኦፍ ኢንትረስት ጠብቃችሁ ቼንጅ ኦፍ ካራክተር ጠብቃችሁ ተረጋግታችሁ መግባት ትችላላችሁ። ተመልሶ እናንተን አስገብቶ ደግሞ እንደገና ፑሽ ያደርጋል ማለት ነው። ነገር ግን ኦልሬዲ ደግሞ ከዛ ኢምባላንስ ደግሞ የገቡ ሰዎችም ስቲል ፕሮፊታብል ናቸው። በሁለቱም ኬዝ ጌሙ ይሰራል ማለት ነው። በእንደዚህ አይነት መልኩ ኢንዱስመንትን መጠቀም ትችላላችሁ። አይ ሆፕ ኤግዛምፕሉ ይበቃችኋል። በጣም በቂ ኤግዛምፕል ነው ያሳዩዋችሁ። ከእናንተ የሚጠበቀው ገብታችሁ እያንዳንዱን ኤግዛምፕል ኤክሰርሳይዝ ማድረግ፣ ድጋሚ ማየት፣ ድጋሚ መሞከር፣ ድጋሚ ኤክሰርሳይዝ ማድረግ፣ አይናችሁን ማለማመድ ነው። ሎወር ታይም ፍሬም ላይ ሲሆን ደግሞ የምንገባቸውን ኢንትሪዎች ታይፖች በጠቅላላ ኤግዛክትሊ ኤቭሪቲንግ እየወረድኩኝ ያሳያችኋለሁ። ነገር ግን ሴም አይዲያ ነው፣ ምንም አዲስ ነገር የለውም። ከእናንተ የሚጠበቀው አሁን ይህንን ቻርት እየገባችሁ ሞክሩ። የፈለጋችሁት ታይም ፍሬም ላይ የፈለጋችሁት ሎወር ታይም ፍሬም ሊሆን ይችላል፣ ሃይ ታይም ፍሬም ሊሆን ይችላል፣ የፈለጋችሁት ፔር ላይ ጎልድ ሊሆን ይችላል፣ ጂፒዩኤስዲ ዩኤስዲ ሊሆን ይችላል። የተለያዩ ፔሮች ላይ እየገባችሁ አይናችሁን አለማምዱ፣ ኤክሰርሳይዝ አድርጉ።
ባክ ቴስት አድርጉ፣ ዳታ ኮሌክት አድርጉ። በጣም ቀላል ኮንሴፕት ነው። በቀጣይ ቪዲዮ አገኛችኋለሁ። የዛሬው በዚህ ያልቃል ማለት ነው። ቴንክ ዩ